አንዳንድ ጊዜ ታሪክ ራሱ ቆም ብሎ ትንፋሹን ውጦ የሚጠብቀው ወሳኝ ምዕራፍ አለ። የዘንድሮው 7ኛው ጠቅላላ ምርጫ ለኢትዮጵያችን ልክ እንደዚያ ነው። ይህ የፖለቲካ ፓርቲዎች ጊዜያዊ የስልጣን ሩጫ ወይም ወረቀት በሳጥን ውስጥ የመክተት ቀላል ስነ ስርዓት አለ። በፍጹም ይህ ምርጫ በሚናወጠው የዓለም ጂኦፖለቲካ ማዕበልና በቀጠናችን ውጥረት መሃል የኢትዮጵያን ብሔራዊ ህልውና ሉዓላዊነትና የነገዋን ገናና ሀገር ዕጣ ፈንታ በዓለም ፊት የምናጸናበት የሞት ሽረት ፊርማችን ነው። ዛሬ በ7ኛው ጠቅላላ ምርጫ ላይ ሆነን ማንሳት ያለብን አንድ ጥያቄ አለ። የፖለቲካ ፉክክሩና የኢትዮጵያን የብሔራዊ ጥቅም ሚዛንን እንዴት ማስጠበቅ ይቻላል? ቆይታችን ለዚህ መልሳለሁ። ምርጫና ብሔራዊ ጥቅምን ምን አገናኛቸው ይሆናላችሁ? ከኔ ጋር ቆዩና ምላሹን ስሙት። ብሔራዊ ጥቅም ስንል የአንድ ሀገር ህልውና ሉዓላዊነትና ዘላቂ የኢኮኖሚ ደህንነት ድምር ውጤት ማለታችን ነው። በምርጫ ወቅት የፖለቲካ ፓርቲዎች በፖሊሲ ሊራራቁ ይችላሉ፣ የስልጣን ፉክክርም ይኖራል። ነገር ግን በሀገር ህልውና ላይ መደራደር አይችሉም። 7ኛው ጠቅላላ ምርጫ ኢትዮጵያ በማክሮ ኢኮኖሚ ማሻሻያ ያገኘችውን የኢኮኖሚ ደህንነት፣ የቀጠናዊ ስጋቶች መከላከያ ጋሻዋንና በጂኦፖለቲካዊ መድረክ ያላትን ተጽዕኖ ፈጣሪነት የምታረጋግጥበት ሂደት ነው። ይህ ምርጫ ልዩነትን የምናሰፋበት ሳይሆን የማይናወጡ የኢትዮጵያን ጥቅሞች ለማስጠበቅ የጋራ መግባባት የምንፈጥርበት ብሔራዊ ምሰሶ ነው። ወደ ኋላ ተመልሰን የኢትዮጵያን የምርጫ ታሪክ ስንፈትሽ ምርጫዎች የብሔራዊ መግባባት የፈውስ መድረክ ከመሆን ይልቅ አብዛኛውን ጊዜ የፖለቲካ አለመረጋጋትና የማህበራዊ ስምምነቶች መናጋት ማዕከል ሆነው ቆይተዋል። ሁላችንም እንደምናስታውሰው የ1997 ምርጫ ከፍተኛ የህዝብ ተሳትፎ የታየበት ቢሆንም ውጤትን ከመቀበል ጋር ተያይዞ የተፈጠረው ቀውስ ሀገሪቱ ለከፍተኛ የውስጥ ስብራትና ለውጭ የዲፕሎማሲ ተጽዕኖች አጋልጧት አልፏል። በመቀጠልም የተደረጉት ምርጫዎች 6ኛው ጠቅላላ ምርጫን ጨምሮ ኢትዮጵያ ተቋማዊ ሽግግርን ለመፍጠር በርካታ ጥረቶችን ያደረገችባቸው ናቸው። ይሁን እንጂ ዛሬ ላይ ሆነ 7ኛውን ጠቅላላ ምርጫ ስንመለከት ሀገሪቱ በታሪክ አጋጣሚ ውስጥ እጅግ ልዩ ስልታዊ ክብደት ወዳለው ምዕራፍ ተሸጋግራለች። በአሁኑ ሰዓት ኢትዮጵያ የታላቁን ህዳሴ ግድብ ግንባታ አጠናቃ የቀይ ባህርን ጂኦፖለቲካዊ እውነታ በመቀየር የባህር በርና የወደብ አማራጮችን ለማረጋገጥ ስልታዊ እርምጃዎችን እየወሰደች ነው። ዲጂታል ኢትዮጵያ 2030ን ጨምሮ ጥልቅ የማክሮ ኢኮኖሚ ማሻሻያዎችን በመተግበር ላይ ስትሆን በአፍሪካ ቀንድ የደህንነት ሽግግር ውስጥ ማዕከላዊ ሚና እየተጫወተች ነው። ይህ ነባራዊ ሁኔታ የ7ኛውን ጠቅላላ ምርጫ ከወትሮ እጅግ የተለየ ያደርገዋል። የምርጫ ሀገርን የማዳን ሉዓላዊነትን የማጽናትና የታላቅነት ጉዞን የማስቀጠል አደራ የተሸከመ ታሪካዊ ክስተት ነው። የዚህ ምርጫ አንኳር ፋይዳና አንድምታ ታዲያ ምን ሊሆን ይችላል? ወደ አካዳሚያዊ ጽንሰ ሀሳቦችና የዓለም አቀፍ ተሞክሮዎችን ሄድና እንመልከተው። የፖለቲካ ሳይንቲስቱ ጆሴፍ ሻምፒተር ዲሞክራሲን የፖለቲካ ገበያ ይለዋል። ነገር ግን ይህ የሀሳብ ገበያ ፍትሐዊና ሰላማዊ ካልሆነ ወደ ግጭት ማምራቱ አይቀርም። በዚህ የተነሳ የፓርቲዎች ፉክክር ህጋዊና ስልጣኔ የተሞላበት ነው ግድ ይላል። የለውጡ መንግስትም ይህንን እውን ያደረጉ የምርጫ አዋጆችን ነፃና ፍትሐዊ ምርጫ ለማካሄድ በሚያስችሉ አውድ ውስጥ እንዲሻሻሉ ከማድረግ ጀምሮ የምርጫ ቦርድን ነፃ አድርጎ እስከ ማቋቋም የደረሱ እርምጃዎችን ወስዷል። ከምርጫ ሂደቱ ጋር የተያያዙ የፍትህ አካላት ተቋማትንም በተመሳሳይ ነፃ ሆነው እንደ አዲስ እንዲቋቋሙ ተደርጓል። በሌላ በኩል ሮበርት ዳሃል እንደሚያስረዳል ሰፊ የህዝብ ተሳትፎ ያለበት ፖሊያርኪ ወይም የብዙሃን አስተዳደር ዓለም አቀፍ ተአማኒነትን ያጎናጽፋል። ይህ ተአማኒነት ለኢትዮጵያ የቅንጦት ጉዳይ አይደለም። ፍትሐዊ ምርጫችን ማካሄዳችን የውጭ ቀጥተኛ ኢንቨስትመንትን ለመሳብ ከቀጠናዊ ኃይሎች ጋር በኩልነት ለመደራደርና የባህር በር የማግኘት ስልታዊ ፍላጎታችንን ለማስከበር ትልቅ ዲፕሎማሲያዊ ጉልበት ይሆነናል። ኢትዮጵያ አሁን ባለችበት የአፍሪካ ቀንድ እጅግ ውስብስብ የጂኦፖለቲካዊ ፍልሚያ ውስጥ የውስጥ ሰላምና ህጋዊ መንግስት መኖር በቀጠናው ያላትን ስልታዊ በላይነት ለማስቀጠል ቅድመ ሁኔታ ነው። አሌክሲስ ደ ቶክቪል የአብዛኛው አምባገነንነት ወይም አግላይ ብዙሃንነት ብሎ እንደሚጠራው ምርጫ የአብዛኛውን ድምጽ ብቻ አክብሮ አናሳዎችን የሚያገል መሆን የለበትም። የኢትዮጵያ ጠቅላላ ምርጫ በዚህ ረገድ አካታች እንዲሆን ተደርጓል። ምክንያቱም ጠቅላላ ምርጫ ማህበራዊ ትስስርን ማጠናከር የብሔራዊ አንድነታችን ዋስትና ስለሆነ። ከዚህም ሻገር ስንል ጠንካራ ዲሞክራሲ ባለባቸው ሀገራት እንደምናየው የውጭ ፖሊሲ ቀጣይነት ወሳኝ ነው። የትኛውም ፓርቲ ቢያሸንፍ የአባይ ወንዝ ፍትሐዊ አጠቃቀምና ቋሚ የባህር በር ፍላጎቶቻችን የማይናወጡ የኢትዮጵያ ቋሚ ጥቅሞች ሆነው መቀጠል ይኖርባቸዋል። ለፖለቲከኞቻችን በማንነት ፖለቲካ ከመጠመድ ወጥተው በማክሮ ኢኮኖሚ በታዳሽ ኃይልና
በቴክኖሎጂ አማራጮች ላይ ሊያተኩሩ ይገባል። የሲሆን ምርጫ ለሀገር ህልውናና የውስጥ መረጋጋት የሚያመጣው። ለዚህ ሁሉ ለውጥና ለምርጫው ስኬት መሰረት የሚሆነው ጠንካራና ተጨባጭ ማስረጃችን ምን ሊሆን ይችላል የሚል ጥያቄን ከሰነዘራችሁ የፖለቲካ ምሁሩ ፍራንሲስ ፉኩያማ አበክሮ እንደሚነግረን ዲሞክራሲያዊ ውድድር ያለ ጠንካራና ገለልተኛ ተቋማት ሀገርን ወደ መፍረስ ይወስዳል። በኢትዮጵያ ባለፉት 8 ዓመታት ከተከናወኑ መሰረታዊ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ግንባታዎች ውስጥ ትልቁ እንደ ወርቅ የሚቆጠረው ስኬታችን የተቋም ግንባታ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የፍርድ ቤቶችና የጸጥታ ተቋማት ከፖለቲካ ወገንተናዊነት ነፃ፣ ፍጹም ገለልተኛና ጠንካራ ሆነው ዳግም መገንባታቸው የህግ የበላይነትን ለማስከበር ታላቅ አቅም ፈጥሯል። የተቋማዊ ነፃነት ለሰባተኛው ጠቅላላ ምርጫ ታማኒነት ዋነኛ ማረጋገጫችን ነው። በተጨማሪም በመረጃ ቴክኖሎጂ ዘርፍ በተደረገው መዋቅራዊ ሪፎርም የሐሰት መረጃዎችንና የሳይበር ጥቃቶችን ለመከላከል የተገነባው አቅም የውጭ ጣልቃ ገብነትን በመግታት የብሔራዊ ደህንነታችን በጽኑ አለት ላይ ያስቀምጦታል። በአጠቃላይ ምርጫ የዘር መዝሪያ፣ የተስፋ ማብቂያ ወቅት እንጂ ያጨዳና የመጠፋፊያ ፍልሚያ መሆን የለበትም። ኢትዮጵያ ስትመርጥ ድምጻችንን ስንሰጥ እያስተላለፍን ያለነው መልእክት መንግስትን በራሳችን ድምጽ እንሾማለን እንጂ ሌላ አካል አይሾምልንም የሚል ነው። ድምጽ ስንሰጥ ሀገረ መንግስቱን እያጸናን ነው ማለት ነው። የፖለቲካ ስልጣን ገዢዎችና የፖሊሲ ክርክሮች ልክ እንደ ተቀያያሪው የክረምት ደመና ውለው የሚያድሩ ናቸው። የኢትዮጵያ ሉዓላዊነትና የብሔራዊ ጥቅም ግን እንደ ሰሜን ተራሮች የማይናወጥ ማዕበልና ዶፍ የማይሽረው የድንጋይ ጽሑፍ ነው። ይህንን ታሪካዊ የሰባተኛ ጠቅላላ ምርጫ ላይ ድምጽ ስንሰጥ ይሆነናል ብለን የምንመርጠው ግለሰቡን ወይም ፓርቲን ብቻ ሳይሆን የነገዋን ገናና የተከበረችና በሁለት እግሯ አጥብቃ የቆመች ኢትዮጵያን መሆኑን አውቀን በሰላም በብስለትና የሀገርን የልብ ትርታ በማዳመጥ ምርጫችንን ማከናወን ይገባናል።